ውድና የተከበራችሁ የጌች ቲቪ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንዴት ከርማችኋል? እንግዲህ አርሰናል ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም ከጫፍ እንደደረሰ እየተነገረ ይገኛል። አትሌቲክስ የሚሰራው ዴቪድ ኦርኒስቲን ነው እንግዲህ ይህንን መረጃ ይዞት የወጣው ዛሬ ማለት ነው። በሚገርም ሁኔታ እንግዲህ አርሰናል ኤዝሪ ኮንሳን እንደፈለገ በክረምቱ ባለፉት 2 ወራቶች ማለት ይቻላል ስሙ ሲነሳ ነበረ። አርሰናል እንግዲህ ኳንሳን ከሌቨርጉሰን ለማስፈረም ፈልጎ ነበረ። እንደዚሁም ሮሜሮን ከቶትንሃም ለማስፈረም እያሰቡ እንደነበረ ወይንም እንደሞከሩ እንዳልተሳካ፣ ምክንያቱም ቶትንሃም ለተቀናቃኛችን አንሸጥም በሚል ምክንያት ማለት ነው። እና እንግዲህ ይህ የሆነው አርሰናል የመከላከል ክፍሉ በጣም የሳሳበት ሁኔታ አለ፣ በጉዳት ምክንያት ማለት ነው። ዊሊያም ሳሊባ ለወራቶች እንደወጣ እናውቃለን። ስለዚህ የሚመጣው ተከላካይ ዝም ብሎ ተከላካይ ሳይሆን በጣም ልምድ ያለው ፕሪሚየር ሊግ ላይ ብዙ ጨዋታዎችን ማድረግ የቻለ እና ሃላንድ ጋር ቻለንጁን ያየ አይነት ተከላካይ ነው አርሰናል እየፈለገ የነበረው ማለት ነው። ስለዚህ እንግዲህ ዛሬ የወሰኑ ይመስላሉ። ኤዝሪ ኮንሳ 28 ዓመቱ ነው። ለአስቶን ቪላ ብዙ ጨዋታዎችን አድርጓል። የምናይ ይሆናል ፕሮፋይሉን። በነገራችን ላይ ግን እንደምታውቁት እንግዲህ እነ ቡካዮ ሳካ ጋራም እንደዚሁ ጓደኝነት እንዳለው ሁላችንም እናውቃለን። በተለይ ኢሮፓ ሊግን ሲያሸንፉ ፌስታይም እየተደዋወሉ እንደነበረ ሳካ ጋር እናውቃለን። በእንግሊዝ ብሔራዊ ቡድንም ጓደኛው ስለሆነ ማለት ነው። እንግዲህ በእንግሊዝ ብሔራዊ ቡድን እነ ኤዜ ጋራ እነ ደክላን ራይስ ጋራም እንደዚሁ እነ ስኬሊ ጋራም ጥሩ ግንኙነት እንዳለው መገመት አይከብድም ማለት ነው። ስለዚህ ወደ አርሰናል መምጣቱን ለዚህ ተከላካይ በተለይ በዚህ እድሜው 28 ዓመቱ ስለሆነ አሁን ወደ ትልቅ ቡድን መግባት የሚፈልግበት ጊዜ ነው የሚሆነው እና አርሰናል እንግዲህ ይህንን ነው እያደረገ የሚገኘው። በጣም ልምድ ያላቸውን 28 ዓመት ብሩኖ ጉማሬሽን ማምጣታችን ይታወሳል ማለት ነው። ከ2 ሳምንት በፊት ማለት ነው። ስለዚህ እንዴት አያችሁት ይህንን ዝውውር? እኔ እንግዲህ ጥሩ ነው ብዬ ነው የማስበው። ምክንያቱም ገብርኤል ከተጎዳ የሚተካው ልምድ ያለው ተከላካይ የለም። አርሰናል ላይ ያሉት እንግዲህ ሞስኬራ፣ ቤን ዋይት ናቸው። ካላፊዮሪም እንደዚሁ አንዳንድ ጊዜ መሀል ላይ መጫወት ይችላል፣ በጣም አስቸጋሪ ጊዜ ከሆነ ማለት ነው በጉዳት ሳቢያ። ስለዚህ ኮንሳ መምጣቱ አንደኛ ለሳሊባ ብቻ ሳይሆን ለነ ገብርኤልም እንዲተካ ያደርጋል። በዛ ላይ ደግሞ የቲምበር ቦታ ላይም በደንብ መጫወት የሚችል ተከላካይ ነው። ስለዚህ አርሰናል ይህንን ተከላካይ ላይ መጡ ያሰቡት አንደኛ ምክንያታቸው እንግዲህ በጉዳት ምክንያት እየታመሰ ስለሆነ ነው። ሳሊባ የለም፣ ቲምበር የለም። ስለዚህ ሁለቱም ቦታዎች ላይ መጫወት የሚችለው ተከላካይ ማን ነው፣ ልምድ ያለው ማን ነው የሚለውን ፕሮፋይል አሰስ አድርገው መሰለኝ እንግዲህ ኮንሳ ላይ የወሰኑት። ገበያው ላይ እንግዲህ እንደምታዩት እዚህ ግባ የሚባል በጣም ልምድ ያለው ተከላካይ ብዙም የለም። ሮሜሮን ፈልጌው ነበር ከቶትንሃም፣ ምንም እንኳ ትንሽ ያጫወቱ የሚያስጠላ ቢሆንም ግን ደግሞ መከላከሉ ላይ በጣም ጎበዝ እንደሆነ ሁላችን እናውቃለን እና ፈልጌው ነበር። አርሰናልን ፈልገውት ነበር ሊያስፈርሙት፣ በጣም እየጣሩ ነበረ። ሮሜሮም እንደዚሁ ወደ አርሰናል ለመግባት ፍላጎት አሳይቶ ነበር፣ ግን መጨረሻ ላይ ወደ አትሌቲኮ መሄዱ ታውቋል ማለት ነው። ስለዚህ ያንን በማስመልከት ነው እንግዲህ ኮንሳን አሁን ወደ አርሰናል ለማስፈረም ጫፍ ላይ እንደደረሰ እየተነገረ የሚገኘው እና እንግዲህ ጫፍ ላይ ደረሰ ብሎ ዴቪድ ኦርኒስቲን ከዘገበ ወደ አርሰናል መምጣቱ የጊዜ ጉዳይ ነው እንጂ መምጣቱ አይቀርም። ምክንያቱም የሚጠቀማቸው ቃላቶች በጣም ልዩነት ስላላቸው ማለት ነው። የቪኒሽስ ጁኒየር ላይ እንግዲህ አርሰናል ፍላጎት እንዳለው ብቻ ነው ዘግቦ የነበረው። ለዛ ነው ያልተሳካው እንጂ የዘጉ ነው የተስማሙ ነው የሚል አይነት ንግግር ቲዩት ካደረገ ሞሮለስ እንግዲህ ወደ አርሰናል እንደመጣ ነው የሚነገረው እና ቡካዮ ሳካ ጋራም እንግዲህ እንደሚገናኙ ተስፋ እናደርጋለን ማለት ነው። እንግዲህ አስቶን ቪላዎች አብዛኛ ተጫዋቾቻቸውን እያጡ ነው የሚገኙትኝ ከበረኛቸው ጀምረው ቲሊማንስንም ሽጠዋል፣ እንደዚሁም የተለያዩ ተጫዋቾችን ማለት ነው። ቦንዲያ ማን ነው የነበረው ተከላካያቸው? ጥሩ ተከላካያቸው ወጥቷል። እሱም ወደ ፒኤስጂ የሄደ ተከላካይ ነበረ። ስለዚህ ጥሩ ተጫዋች ነው ብዬ አስባለሁ። 28 ዓመቱ ነው። በደንብ በጣም እንደነ ሳሊባ ደረጃ ላይ ያለ ተከላካይ ነው ብዬ አላስብም። ግን ደግሞ ልምድ አለው በጣም ጥሩ ቡድን ላይ ጥሩ ስኳድ ላይ ሆነ ስትጫወት ደግሞ ጥሩነትህ ጎልቶ ነው የሚወጣው እና ስለዚህ አርሰናል ስኳድ ላይ መግባቱ ምናልባት ይህንን ተጫዋች
እም፣ ሊያገነው ይችላል ችሎታውን ማለት ነው። ስለዚህ እንጠብቃለን። ቀጥታ ለማስገባት ነው ሀሳባቸው። ምናልባት ሞስኬራ ቤንች የሚሆንበት ሁኔታ ይፈጠራል ወይንም ቤን ዋይት ቤንች ሆኖ የሚቀመጥበት ሁኔታ ሊፈጠር ይችላል ማለት ነው። እንግዲህ የአርሰናል አስተሳሰብ ይሄን ነው የሚመስለው ማለት ነው። አንገብጋቢ ነው ብዬ አላስብም። ግን ደግሞ ሞስኬራ ጉዳት ቢያጋጥመው ወይንም ገብርኤል አሁን በሚመጡት 2 ጨዋታዎች በኋላ የትም ከባድ ነው የሚሆነው መሸፈን እነሱን ማለት ነው። ስለዚህ ከአሁኑ ተጫዋች አምጥቶ 3 ወር የሚያክል ነው ላይመጣ የሚችለው እንግዲህ ዊሊያም ሳሊባ። ስለዚህ እሱ አለ እንግዲህ እንደምታዩት ነው። ለእንግሊዝ ብሔራዊ ቡድን በዓለም ዋንጫው ሲጫወት ነበር፣ አይታችሁታል። አብዛኛውን ጨዋታዎች 90 ደቂቃ ሲጫወት የነበረው አርጀንቲና ላይ ግን እንደዚሁ 18 ደቂቃ ብቻ መጫወት የቻለው። ስለዚህ ልምድ አለው። በአስቶን ቪላ ምን ያክል ጥሩ እንደነበሩ ሁላችሁም ታስታውሳላችሁ። ትልቁ ሚና የተጫወተው እሱ ነው፣ ከኋላ ደጀን ሆኖ ማለት ነው። ስለዚህ ለእንግሊዝ ብሔራዊ ቡድንም ተመርጠህ ለዓለም ዋንጫ መጫወት ቀላል አይደለም። አሰልጣኞች ሊያምኑብህ ይገባል። ስለዚህ ይሄ ትልቅ ማሳያ ነው ብዬ አስባለሁኝ። እንግዲህ ከአሁን በፊት የእግር ኳስ ህይወቱን ከተመለከትን የኤዝሪ ኮንሳን ማለት ነው ሲጫወት የነበረው መጀመሪያ ለቻርልተን ነው። ከዛ ደግሞ አስቶን ቪላ ላይ ከ20 ዓመት በታች ተጫውቷል የሆነ ሰዓት ላይ 2020 ላይ ማለት ነው። ግን ከዛ በፊት ወጣትነቱን ያሳለፈው ቻርልተን የሚባል ቻምፒዮንሺፕ ወይንም ናሽናል ሊግ የሚባል እዛ ላይ ነው የሚሆነው ይሄ ቡድን አሁን ላይ ቻርልተን ሲጫወት ነበረ። ከዛ ብሬንትፎርድ እንደዚሁ ከ2018 2019 ድረስ ተጫውቷል። ከዛ ወደ አስቶን ቪላ ከ2019 ጀምሮ አስቶን ቪላ ላይ ነው የነበረው ወደ 7 ዓመት ማለት ነው። በጣም ሰፊውን ጊዜ ያሳለፈው አስቶን ቪላ ላይ ነው። ስለዚህ ወደ ወደ 287 ጨዋታዎችን አድርጓል ለአስቶን ቪላ ማለት ነው። ብሬንትፎርድ ላይም እንደዚሁ ብዙ ጨዋታዎችን አድርጓል ወደ 47። ለቻርልተን ግን 86 ጨዋታዎችን አድርጓል ማለት ነው። ለእንግሊዝ ብሔራዊ ቡድንም ከወጣትነቱ ጀምሮ ሲጫወት የነበረ ነውና የአውሮፓ ሊግንም አሸናፊ ነው ባለፈው ማለት ነው። ስለዚህ ጥሩ ልምድ ያለው ተጫዋች ነው አርሰናል እያስፈረመ የሚገኘው ማለት ነው። እንዴት አያችሁት? እሱ ብቻ አይደለም በነገራችን ላይ ዛሬ እንግዲህ ስለ ኤዝሪ ኮንሳ አወራን እንጂ የኢታን ንዋነሪ ጉዳይም እየተነሳ ነው የሚገኘው። በተለይ ኢታን እንግዲህ አሁን ላይ እንደምታውቁት ብሩኖ ጉማሬሽ መምጣቱን ተከትሎ እንደዚሁም እነ ዙቢሜንዲ፣ ሉዊስ ስኬሊ በጣም መሀል ላይ በጣም ጥሩ ጥሩ ተጫዋቾች ስላሉ እነ ሜሪኖ ማለቂያ የለውም። መሀል ሜዳው በጣም ጨቅ ነው ያርሰናል እና የኢታን ንዋነሪ ደቂቃ የማግኘት ጉዳይ በጣም አሳሳቢ ስለሆነ ምናልባት ሊሸጡት እየተባለን የነበረው ዛሬ ግን የሰማነው እንግዲህ በውሰት መላክ እንጂ ሙሉ በሙሉ ማጣት እንዳልፈለጉ ነው አርሰናሎች ኢታን ንዋነሪን ማለት ነው። ስለዚህ በውሰት ለመላክ ድርድር እንደተጀመረ ነው የተነገረው። ሳምቢ ሞክቤል እንግዲህ ለቢቢሲ የሚሰራው የዘገበው ማለት ነው። ስለዚህ ፕራዮሪታይዝ ያደረጉት ይሄን ነው፣ ግን ሊሸጡትም ይችላሉ ማለት ነው። ግን መጀመሪያ ቅድሚያ ያሰቡት የአርሰናል አስተዳደር ማለት ነው ወደ በውሰት ማለት እንግዲህ ጥሩ ቡድን ከተገኘ ደቂቃዎችን የሚያገኝበት ቡድን ከሆነ ሊልኩት ይችላሉ ማለት ነው። ግን እንደምታስታውሱት ከአሁን በፊት ወደ ማርሴ ነበር ተልኮ የነበረው እና አስቸጋሪ ጊዜ ነው አሳልፎ የተመለሰው። ስለዚህ ያ ነገር እንዲደገም የሚፈልግ አይመስለኝም። ኢታን ምርጥ ፕሪሲዝን ነው ያሳለፈው። በነገራችን ላይ ጥሩ ሲጫወት ነበረ፣ ግን ደግሞ ኮሚኒቲ ሺልድ ላይ ጭራሽ ስማቸውን ማስገባት አልተቻለም ነበር ከስኳዱ ስፋት አንጻር ማለት ነው። አርቴታም ይሄንን ነገር እንዲያሻሽሉ ሲጠይቅ ነበረ። እሱ ብቻ ሳይሆን ማርቲኔሊም እንደዚሁ የሚሸጥ ይመስላል ሁኔታው ማለት ነው። ጥሩ ገበያ ቢገኝ አርሰናል የሚሸጡት ይመስለኛል ማለት ነው ከሚወጡት መረጃዎች አንጻር። ምክንያቱም ለስኳዱ ላይ ኢንተግሬት ለማድረግ እየተሞከረ አይደለም። ማርቲኔሊን እያገለሉት ነው የሚገኙት። በፕሪሲዝን ያን ያክል ደቂቃዎችን እያገኘ አይደለም። አርቴታ በሱ እምነት ያለው አይመስልም። ኮሚኒቲ ሺልድ ላይ ጭራሹን ቤንች ላይ አላስቀምጠውም። ስታስቡት ዞሊስ እንግዲህ በቅርብ የመጣው ቤንች ይሆናል ተብሎ ነው። ማርቲኔሊ ቀዳሚ፣ ከዛ እሱ ቤንች ቢሆን ነው ተብሎ የተጠበቀው እንጂ ጭራሹኑ ከስኳዱ ውጭ ይሆናል ተብሎ አልተጠበቀም ነበር። ያ ማለት እንግዲህ ትልቅ ፍንጭ ነው፣ ሊሸጥ ይችላል ማለት ነው እና እሱንም እንጠብቃለን። ኢታን ንዋነሪ እንደዚሁ። ሉዊስ ስኬሊ ግን ትላንት ኢንተርቪው ሲሰጥ ነበረ እዛው አርሰናል ላይ መቆየት እንደሚፈልግ እና ለቦታው መፋለም እንደሚፈልግ ነው ያሳወቀው ማለት ነው። እና የዛሬ መረጃዎች እነዚህ ነው የሚመስሉት። እንግዲህ አንድ አርሰናል የሚቀረው ነገር እነ
አልቫሬዝን ወይንም ደግሞ አጥቂ ላይ እንደዚሁ ኦስሜን ስሙ ሲነሳ ነበረ ግን የመሳካታቸው ነገር በጣም ከባድ ነው የሚመስሉት። ግን አርሰናል በባርኮላን የሆነ ብቻ ጥሩ ተጫዋች እንደ ቪኒሺየስ አይነት ደረጃ ላይ ያለ እንኳ ገበያው ላይ የለም እና ግን ቢያንስ ተቀራራቢ አይነት የክንፍ ተጫዋች የማርቲኔሊን ቦታ የሚተካ ዞሊስ ጋር እየተቀያየረ የሚጫወት በጣም ቶፕ የሆነ ተጫዋች ያስፈልጋል። ምክንያቱም አርሰናል አሁን ባክ ቱ ባክ ነው እንግዲህ ጥሩ ቦታ ላይ ነው ያሉትኝ። ይህንን ጥንካሬያቸውን ወደ ታች ማውረድ የለባቸውም፣ ማበርታት ነው ያለባቸው። ልክ እንደ ማንቸስተር ሲቲ ባለፉት አመታቶች ሲያደርግ እንደነበረው ባለፉት 10 አመታቶች ውስጥ ማለት ነው። ስለዚህ እዛው ማጠናከር፣ ስኳድ ዴፕዙን በጣም ጥሩ ማድረግ እንደዛ ነው እየተካሄደ ያለው። እንግዲህ እንደምታውቁት አርቴታ ማንሲቲ ውስጥ ነው የነበረው። ብዙ ሞዴሎችን አይቷል እዛ እንዴት አፕሮች እንደሚያደርጉ የእግር ኳስ አካሄዳቸውን ማለት ነው። የስኳድ ዴብዛቸው ምን ያክል ወሳኝ እንደሆነ ማለት ነው ለአንድ ቡድን። ስለዚህ ብዙ ነገር እንጠብቃለን። አርሰናል ጥሩ ነው። በተለይ ኮሚኒቲ ሺልድ ያሳየን አቋም ደግሞ በተለይ የሚገርም ነበረ። 3-0 ማንቸስተር ሲቲን በማሸነፍ ዋንጫ የተበላበት ጊዜ ነበረ ማለት ነው። ጥሩ አጀማመር ነው ፕሪሲዝን። በተለይ የማንቸስተር ሲቲ ፔፕ ጋርዲዮላ እንደዚሁም ሮድሪ ብዙ ተጫዋቾችን ነው የላከው እነ በርናርዶ ሲልቫ ሳይቀሩ ማለት ነው። አሁን ደግሞ ሳቪኒሆ ይሸጣል እየተባለ ነው የሚገኘው። ግን እነሱም ተጫዋች እያስፈረሙ ነው። ቢሆንም ግን ቡድኑ እንደገና እየተሰራ ነው የሚመስለው። ስለዚህ ለአርሰናል ይሄ ጥሩ አጋጣሚ ነው ብዬ ነው የማስበው። እንደዚሁ ሊቨርፑልም አዲስ አሰልጣኝ ነው የያዙት። አይታወቅም የእንግሊዝ ፕሪሚየር ሊግ ነገር ታፍ ስለሆነ ማለት ነው። ግን ቢሆንም አርሰናል ጥሩ ቦታ ላይ የሚገኝ ክለብ ቢኖር አሁን ላይ እንግሊዝ ፕሪሚየር ሊግ ላይ አርሰናል ነው ብዬ ነው የማምነው። ስለዚህ ጥሩ ጊዜ እንደምናሳልፍ ጥርጥር የለኝም። በሚመጣው አመትም እንግዲህ ባለፈው አመት ብዙ ነገር አይተናል። በጣም የማይረሳ አመት ነበር 2026 2025 ሲዝን ማለት ነው። ስለዚህ የቻምፒዮንስ ሊግ ፍጻሜ የእንግሊዝ ፕሪሚየር ሊግ ቻምፒዮን የሆንበት ጊዜ ከዛ ኢሞሽናሊ በጣም ቡድኑ ላይ ትኩረት አድርገን ያሳለፍንበት አመት ነበር ከሌላዎቹ አመት አንፃር ማለት ነው። ስለዚህ ይህ አመትም እንደዛ እንደሚሆን ተስፋ እናደርጋለን። እንግዲህ የዛሬው መረጃ ይሄን ነው የሚመስለው። በያላችሁበት መልካም ጊዜ እመኝላችኋለሁ። ቻው ቻው።